malee lammii koo ajjeese kan lubbuun jiru gidirsee bineensa nyaachise. Utuu malee lammii koo ajjeese kan lubbuun jiru gidirsee bineensa nyaachise. Duraan bakka miniliki yoomillee gorsisa sunuunuun fayyina mataan keessa gaadannisa. Duraan bakka miniliki yoomillee gorsisa sunuunuun fayyina mataan keessa gaadannisa. Ya Oromo arrasuan ifne, ya Oromo arrasuan ifne. Akawan ofirra dorku dadamne, akawan ofirra dorku dadamne. Ingabadu lamudi na tomne, oi. Ega jalisun kenan tolle, afan manu wali galle. 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 Oh minili, oh nutina, oh godasa, oh nibena, oh minili, oh nutina, oh godasa, oh nibena. በሂደቡ አቦቴ ላይ በነራስ ካሳ ያደረገውን ፍጅት እና የመሬት እንትን ኢቪክሽን በዚህ በኖርዝ ሸዋ አካባቢ ማለትም በሜታ ሮድ የተደረገውን ግድያ በዱላ ቆርቻ የተደረገውን ፍጅት አኖሌን ጫላንቆን የጂ በረበዲጂልን በዚህ በቆቃ አካባቢ በኢቭን በኔ እድሜ የጣሊያን ካሳ እንትን ነው ተብሎ የቆቃ ግድብ አዋሽ ሲገደብ የዚህ የሲባና የግንዶ ኦሮሞዎች ማለት ከጂሎ እንትኖቹ 6 ጂሎ ቤተሰቦች ውስጥ አንዱ የሲባና የግንዶ በቆቃ አካባቢ በአዋሽ አካባቢ ሰፍሮ የሚገኝ የሲባ ሙሉ በሙሉ ተነቅለው ግማሹ ወደ አቦታ ወደሚባል ሰፈር ገብቶ ታርሲ ጋር እንዲዋጋና እንዲሞት ሞቷል በሰው መሬት ላይ እና ሀገር ላይ በማለት ወደ ሌላ ጥያቄ እንለፋት ወይ ነው ሁሌ ወደምንሰማው መፈክር ማለት የ3000 ዘመናት ታሪክ ያላት ሀገር ወደሚባለው እንምጣ ኢትዮጵያ ለ3000 ዘመናት አንድነቷን ጠብቃ የኖረች ሀገር ሲባል ይሰማል ኢትዮጵያ ከ3000 ዘመናት በላይ እድሜ ቢኖራት ችግር የለውም ነገር ግን ኢትዮጵያ ለ3000 ዘመናት በዛሬው ቅርጿ ኖራለች I think ያንን አሁን በቲፒኤልኤፍ ገዳል በኦሮሞ ህዝቦችም ትግል ያ ፎስፋይድ የሆነ መሰለኝ I think ኢንተሌክቹዋሉም ቢተር ፒል ሊሆን ይችላል ዜካንስ ዋለው ይጦር ነው 3000 ኖረች ሀገር የሮማን ኢምፓየርም የባይዘንታይን ኢምፓየርም አልኖረም ኦኬ አፍሪካ ውስጥ ህዝቦች ከየት መጣ ታዲያ ከምን አምጥተው ነው ዝም ብሎ አንድ የውሸት ከእስክንድሪያ የኮፕቲክ ኦርቶዶክስ ቸርች በአጼ ለምን ሶስቱን ጊዜ እንትን ብሎ የመጣ የሐሰት ጽሑፍ አለ ኦኬ ፕሬስተር ጆን ኦፍ ዘ ዌስት የሚባል ሁሉ ኔቨር ኤግዚስትድ ሰች ሩለር አሉ እና በዛን ጊዜ ነው እነዚህ ቅድም አድርጋለሁ የኢትዮጵያ ህዝብ ታሪክ የሚባሉት ከአጼ ይኩኖ አምላክ በኋላ ነው የመጣው በተለይም በአጼ አምደ ጽዮን ዘመን የተጻፉና ምንጫቸው ከታሪክ ነገስታትና ከድርሳናቱ የተለቀሙ ከጠፋም ጻፎች ከራሳቸው በሚፈልጉት መልክ አመንጭተው ነው ያስቀመጡት የነገስታቱ ህይወት ታሪክ በጻፎች አዲስ ኪዳን ጥቅሶች ጋር ኦሪት ዘፍጥረትና አዲስ ኪዳን የሚባሉ አይሁዶች የጻፉት መጽሐፍ ቅዱስ በዛ አይነት ወደ ግሪክ የተተረጎመ አለ አሁን ሃይማኖት መመሪያ ነው በዚህ አይነት ከዚህ እንትን ያሉ ነው ከአዲስ ኪዳን ጥቅሶች ጋር በማያያዝና በማሰማመር የተዘጋጁ የነገስታት ታሪክ ተቢዎች ናቸው እንጂ ምንም አይነት እንትን የለም የውጭ ሀገር ጻፎች ይህንን ወስደው በመተርጎም ፕሬስተር ጆን ኦፍ ዘ ወርልድ ኢትዮጵያ ዘ ክርስቲያን ስቴት ሃይላንድ ክርስቲያን ስቴት ያሉ በዚህ አይነት እንትን ብሏል ወይም ደግሞ ጥናት ውጤት አድርገው በማቅረብ የበለጠ የታሪክ አላደረጉም ለጥቆች ግን እዛ ቤተ መንግስት ወጥተው ነው ቆሪውን አቶ ሄደው እዚህ ጋር ስለውጪ ጻፊዎች ሲያነሱ አንድ መጽሐፍ አስታውሱኝ እንደ አውሮፓውያን አቆጣጠር በ1972 በጆን ማርከኪስ የተጻፈ መጽሐፍ ነው ኢትዮጵያ አናቶሚ ኦፍ ትራዲሽናል ፖሊቲ በሚል በዚሁ መጽሐፍ ያነበብኩት አንድ የግርጌ ማስታወሻ ወደ አማርኛ ሲተረጎም እንደዚህ ይላል
ብዙዎቹ መሰረታዊ የባህላዊት ኢትዮጵያ ብሔራዊ ስሜቶች የተዋቀሩትና የሚቆራኙት በ14ኛው ክፍለ ዘመን ከመጣውና ክብረ ነገስት ወይም የነገስታት ዘር ተብሎ ይጠራ ከነበረው ስም ጋር ነው። ዋናውና መሰረታዊ እንድምታውም የመጣው ከምዕራብ እስያ ክፍለ ዓለም የመነጨውና ከታዋቂው የንጉስ ሰለሞንና ንግስት ሳባ አፈታሪክ ነው። አፈታሪኩ ንግስት ሳባ ጥበበኛውን የእስራኤል ንጉስ ሰለሞንን ለመጎብኘት ስላደረገችው ጉዞ ይናገራል። እንዴት የንጉሱ ዕውቀት በንግስቷ ምግባር እንደሰፈረና ንግስቷ ከንጉሱ ጸንሳ ወደ አገሯ እንደተመለሰችም አያይዞ ይተርካል። ይህ ግንኙነት ደግሞ የሰለሞን ስርወ መንግስት መስራች እንዲሁም የኢትዮጵያ ንጉስ ወደ ነበረው የመጀመሪያው ምኒልክ ይወስደናል። ምኒልክ ተወልዶ ካደገ በኋላ አባቱን ይጎበኛል። ጉብኝቱን ሲጨርስ ከአባቱ መቅደስ ታቦት ሰርቆ ወደ አገሩ ኢትዮጵያ ይመለሳል። እሱ ብቻ አይደለም፣ የእስራኤል የመኳንንትና የቄስ ልጆችንም ወስዶ ነበር ወደ አገሩ የተመለሰው። ከታች የምናነሳውን ታሪክ እውነተኛ ለማስመሰል በጥንቃቄ የዋናው ታሪክ አካል እንዲሆኑ ተቀምረው የተጨመሩ ተረቶችና ግለሰባዊ ምሳሌዎችም ብዙ ነበሩ። እነዚህ ተረቶችና ምሳሌዎች የተለያየ ስረ መሰረት የነበራቸው ናቸው። እንግዲህ አፈታሪኩ ይህንን ከንጉስ ሰለሞን ዘመን ጋር በማገናኘት ኢትዮጵያን የተለየችና ጥንታዊት ሀገርነት በዚህ መልኩ ይመሰክራል። እናም ጥንታዊው ልማድ ታሪክን ከዚህ አፈታሪክ አስልቶ ለ3000 ዘመናት የነበረኝ ታሪክ ይላሉ ጆን ማርከኪስ በመጻፋቸው። ኮሬክት ትክክል ነው። ታቦር ዋሚ the best book prescription ማንኛውም ኦሮሞ ነኝ ብሎ ለሚታየት መግባቡቻ መጨረሻ ላይ ያሳተሙት very book እንትን ነው። የታቦር ዋሚ መጽሐፍ የውገና ድርሰቶችና የታሪክ እውነቶች የሚል በታቦር ዋሚ አዲስ አበባ 2006 የተጻፈ አለ። እንደዚህ ደግሞ የመኩሪያቡቻው very fantastic አሁን በመጨረሻ ላይ የተጻፈው contours of the emergent and ancient Oromo nation ብዙ የተጻፉ እነዚህ very recent ናቸው። ከዚሁ ሳንወጣ ከ3000 ዘመናት አፈ ታሪኩ በተጓዳኝ ማለት ነው የአባቶች አደራ የሚል መፈክርም አለ። የተባሉት አባቶች እነ አጼ ምኒልክ እንደሆኑ እንገነዘባለን። በእነዚህ ወገኖች እምነት የኦሮሞ ጀግኖችና አባቶች እነ ጀነራል ታደሰ ብሩ፣ እነ ባሮ፣ እነ ማሞ መዘምር፣ እነ መገርሳ በሪ ሳይሆኑ ከሩቅ ምናልባት እነ ጎበና እና ከቅርብ ደግሞ እነ ጀነራል ጃጋማ ኬሎ ሊሆኑ ይችላሉ። አደራ ሲባል ደግሞ ያው የነ ምኒልክ የግፍ ታሪክ ነው። ነገር ግን ያ ግፍ ለማን ነው አደራ ሊሆን የሚችል? በርግጥ እነ ምኒልክ ለኦሮሞ ጀግናና አባት ሊሆኑ ይችላሉ ቦይዶ? Any country that subscribes to that ideology of fatherland is a Nazi state. አበሾችም አሁን በማናቸውም የኢትዮጵያ አንድነት ተቀንቃኝ በሙሉ የሚያራምዱት ምን ነው? ቁቤን እናጥፋ፣ ኦሮምኛን እናጥፋ፣ አማርኛ አንድ ቋንቋ ኢትዮጵያን ትምትል፣ ኢትዮጵያ በቀድሞ ክፍለ ግዛት ወይም ክፍለ ሀገር ተመልሳ ትተዳደር፣ ወያኔ አትሊስት ለይስሙላ እንኳ ኤትኖ ናሽናል ስቴት ፌደራል ስትራክቸርን አትሊስት ከህንድ ከናይጄሪያ ለማስመሰል ያህል አትሊስት ካውንተር ፖለቲካል ኢኩሊብሪየም አድርጎ በራሱንም አንዱን ካንዱ ያዋጋም ለማኖር የሚችል ያልተነካ ኢትዮጵያ ውስጥ ያልተነካም ጥያቄ ይሄው ነበርና አይደር ሳም ሄሮይክ እንትንን ወስዷል ቲፒኤልኤፍ በህዝብ ኦንሊ ሪፎርም ዛት ቲፒኤልኤፍ ራሱን በኢትዮጵያ ውስጥ ስር ሰዶ መንግስት ሊሆን የሚችለው ይህንን ያልተነካውን የኢትዮጵያን በሽታ ብቻ ነው። የአባቶች አደራ የሚለው ጉዳይ ፋሽስታዊ ሆነ አምባገነን ስርዓት የሰፈረባትን በምኒልክ እና በኢምፔሪያሊስቶች ካርታ ቦረናን ኦሮሞን ህዝብ ለሱዳን ለኬንያና ለኦሮሞ በኢትዮጵያ ውስጥ ስር በማስገባት ሶማሊያን ግማሽ ወደ ኢትዮጵያና ወደ ሶማሊያ እንትን በጣሊያን በእንግሊዝና በፈረንሳይ በመከፋፈል የተፈጠረችውን አገር እንደዚሁ እንደገለን የገዳይ ዘሮች ጋላ ገዳይ ይባሉ አሉ። ኦሮሞ አገር ተወልደው አድገው አካባቢውን ህዝብ አብሮ መኖር ሲችሉ ጋላ ገዳይ ነን ብሎ ኦሮሞን በመግደል በኦሮሞ ላይ ምድር ለሚወሩ አሉ። ያ ማለት ሁሉም አማራን አደረገ አይደለም። ይሄ አባት አደራ አበሻ አንዲት ኢትዮጵያ ወያኔን እንዋጋለን የሚሉት አብዛኞቹ ተቋሞች የፋሽስት አቀንቃኞች ናቸው። ለምን እቺኑን በቅርጽ የተቀመጠችዋን የክልል መንግስታትን ለስሙላ እንኳን ተቀመጠችው ለማውደም ነው። እና ይሄ ናቸው የአባት አደራ የሚለው ኢትስ ፋሽስት ክሊክ ኢትስ ፋሽስት አባት እናት አንዲት ኢትዮጵያ
ወደ ሌላ ጥያቄ እንለፋ። በአንድ ሀገር የአገር አንድነትን የሚጠላ የለም፣ የአንድነትን ጥቅም የማይረዳ ያለ አይመስለንም። ነገር ግን በዚያ ሀገር ስለ አንድነት የሚያቀነቅኑ ወገኖች የአገር አንድነት ጥቅም ለነሱ ብቻ የተገለጠ ሚስጥር አድርገው ነው ሁሌ የሚነግሩን። አንድነት የሚለው ቃል እንደ መፈክርም ይደጋገማል። ለምንድነው የአገር አንድነት እነሱን ብቻ እንደዚህ የሚያስጨንቀው? ቦይዳው በመጀመሪያ አንድነት የሚለው ቋንቋና ኢትዮጵያ የሚለው ቋንቋ ማንን ነው ሳትስፋይ የሚያደርገው? ኢትዮጵያ ነኝ ብሎ ፕሪቪሌጅ ሆነው የሩሊንግ ክላሱና ኤሊቱን እነሱን ትውልድና በዚሁ የውሸት ታሪክ የተሳከሩ ብሬን ወርድ ሆነው ብቻ ነው። ኦኬ ኤሊትሬት ሆኖ ኤሊቱ የኢትዮጵያ ሩሊንግ ክላስ የኮፕቲክ ኦርቶዶክስ ወራሴ መንግስት የሆኑትና በዛ ታሪክ ሐሰት ታሪክ ትውልዳቸው ጥማታቸው ወይም ደግሞ በዛ በግሩፕትና ወይም ደግሞ በስሙ ሳትስፋይ ሆኖ ትውልዳቸው ጠፍቶ ኦሮሞ ሆኖ ወደ አማራ ወደ ትግራይ ተለወጡ። በዚሁ የሚያምኑ አሉ። ኢትዮጵያነት የሚያቀነቅኑት አሁን አብዛኞቹ እቺ በቲፒኤልኤፍ ሬጂም ስር የስሙላ ነጻነት እንኳን የስሙላ የካርታ ክልሎች ኦሮሚያ 6 የሆኑ ሪጂናል ስቴቶች ተፈጥሯል። የብሔር ብሔረሰቦች ስቴቶች ተፈጥሯል። ያንን እንኳን ነው ሀገር በጎሳ የተከፈለች ሀገር ነች። ወያኔ በዘርና በጎሳ ከፋፈለን ለጦርነት እንዲያመችና ኢትዮጵያን ሕዝብ አንድነት ለማናጋት ነው ይሄንን ያመጣው ነው የሚሉት። ህዝባዊ ወያኔ ሓርነት ትግራይ የነፍጠኛውን ቆስሏል። አንድም ያው ፖለቲካል ዘይቤ ነው። ሰከንድ ሁለተኛ በመሬት አዋጅ ደርግ ትብሎታል። ሜን ኢኮኖሚክ ሪፎርሞችን ወደ ደርግ ትብሎታል። በጊዜው የነበረውን ሶሻሊስት ሀሳብን በመያዝ ሁሉም መፍትሄ ነው ለሁሉም ህዝቦች መፍትሄ ነው ብሎ የኦሮሞ ምሁራን፣ የአማራ ምሁራን፣ የጉራጌ ምሁራን፣ ምን የወደሬ ምሁራን ሁሉ ተሳትፎ ኢትዮጵያ ውስጥ የነበሩት ሁሉ that socialism is a panacea, a general solution to the whole pain of the society. Everybody subscribed to that. It did not work because the pain, the marzu, ሲወርድ የመጣው አጸያፊ ውርደት የተሞላበት ታሪክ በማንኛውም ስርዓት ሊሸፈንና መፍትሄ ሊያገኝ በሚያስችል ሁኔታ አይደለም ኢትዮጵያ ተገነባቸው። እዚህ ጋር አቶ ሄደው አንድነት የሚለው ቃል ለምንድነው በዛ ሀገር እነሱን ብቻ የሚያስጨንቀው? የተነካካውን ክብርና ለማመለስ የተነካካ ሲል አልተከበረም አልጠፉም፣ ግን በአገር ቆስሏል። ኢትዮጵያ አንድነት ኢትዮጵያ የሚለው የአማራ ሩሊንግ ክላስ ለሩሊንግ ክላስ ነው በሆላ አማራ ኢትዮጵያ ሳትስፋይድ ይሆናሉ። ያም የቆሰለውን በደርግ አብዮት ቆስሏል። የነፍጠኛው ክብርና ዜጋ ደጃዝማች እንተኔ ራስ እንተሌ የገዳይ ዘር ጋላን ያቀናው አሩስሪን ያቀልናው ያጨደው ገዳይ ዘፈኑ እንኳን ሲዘፈን ገዳይ murder is considered as a heroism. Destroy the human life. Why? God created all እግዚአብሔር የፈጠረው ህይወት እግዚአብሔር ነው ወስዶ እና ያንን ቁስላቸውን ስለመጠገን ነው አንድነትና ምለው ያቺ ቆሰለችዋን በደል ቆስላለች። በህዝባዊ ወያኔ ሓርነት ትግራይ የነፍጠኛውን ቆስሏል። ከበላይ ሱፐር ስትራክቸሩ ላይ ኢኮኖሚካሊ ዘሴም the land belongs to them. The bureaucracy is still in their hands. The language is still there, glorified. We don't have hatred for Amharic. Amharic is a beautiful language. ያደገ ቋንቋ ነው። በአንተ ላይ ኢምፖርትድ ባይሆን አንድ የአፍሪካ ህዝብ ቋንቋ ነው። ያስጠላ ነገር የለውም። ይኸው እየተነጋገርንበት ነው። I have no hatred for it. I'm proud of it. Very rich ነው። ግን ችግሩ በሌላ ላይ ኢምፖርትድ መሆን የለበትም። ይኸውላችሁ ሳይተገዶ አማርኛ መናገር የለበትም። ኦቦይደው እስቲ ኢትዮጵያ የሚለው ስም ለዛሬዋ ኢትዮጵያ ብቻ መጠሪያ እንዴት እንደዋለ የሚነግሩን አለ? አሁን ነፍሳቸውን ማርና ሞተዋል። በአዲስ አበባ ዩኒቨርሲቲ ለብዙ ዘመን በምርምርና በፕሮፌሰርነት ነው ታደሰ ታምራት ፕሮፌሰር ታደሰ ታምራት ጥር 1974 ዓመት በምጽዋ ሲምፖዚየም ላይ ምጽዋ ሲምፖዚየም የሚባለው ደርግ ምጽዋን ብቻ ለኤርትራን ቢያጡ እንትኑን ምጽዋን ወደቦች የባህር በር ኢትዮጵያ እንዳታጣ የምታጣ ምን ነገር አይነት ነገር ነበረ እና ምጽዋን የአፋር ክልል ነው ልዩ ገጽ ምናምን ብሎ እንደ ምጽዋን አሰብን ነው ተለያየ እንትን ለማለት እንቀባጥሮ ነበረ። ደርግም ፕሮፌሰር ታደሰ ታምራት ኢትዮጵያ የተባለው መጠሪያ ስም በመጀመሪያ የተገኘው ከግሪኮች ነው። ስሙን ለመጀመሪያ ጊዜ የተጠቀሙበት የግሪክ ደራሲያን ኢትዮጵያ ስሉ ከግብጽ በስተደቡብ ያለውን የጥቁሮች አገር በሙሉ ማለታቸው ነበር። በተለይም በአባይ ሸለቆና በቀይ ባህር መካከል ያለውን አገር በሙሉ በዚህ ስም ነበር የሚጠሩት። ይሁን እንጂ ከጊዜ ወደ ጊዜ ይህ ስም ትርጉሙ እየጠበቀ
የኛ ኢትዮጵያ ብቻ የሚያመለክት እየሆነ ሄደ ይላሉ። ኢማጂን he did not deny የኢትዮጵያ ጥናት ማህበር ውስጥ አለ ይሄ ነገር አሁን በኮፒውም አለኝ እኔ እንዳለ ነው ማነባው ያለሁት። ይሁን እንጂ ከጊዜ ወደ ጊዜ እየሰም ኢትዮጵያ ምሮናል ትርጉሙ እየጠበቀ የኛ ኢትዮጵያ ብቻ የሚያመለክት እየሆነ ሄደ። እንዲያውም ኢትዮጵያ የሚለው ቃል ሀበሻት ወይም ሀበሽ ለተባለው ስም እንደ ትርጉም እየሆነ መቅረብ ጀመረ። መጽሐፍ ቅዱስ ከዕብራይስጥ ወደ ግሪክኛ በሚተረጎምበት ጊዜ ከጥንት ጀምሮ ኩሽ የሚባለው ህዝብ ኢትዮጵያ አሉት። እንደታወቀውም ሀበሻ ኩሽ የሚባለው የኛ የኢትዮጵያ ህዝብ መሆኑ ነው። ይህም ህዝብ ቀደም ሲል በኢትዮጵያ በሰሜን ምስራቅ አፍሪካ ሰፍሎ ይኖር የነበረ ነው ይላል። የሚሉትም እያደር የኛ ሀገር ብቻ መጠሪያ የሆነው ከኋላ ነው ይላሉ። ሮላንድ ዌይመር William Anderson and Andrew Wheeler, Day of Devastation, Day of Contentment, the history of the Sudanese church across 2000 years. ከሙሉ መጽሐፋቸው እንደዚህ ብሏል። The New Testament was translated for the time into Greek around 300 BC in Alexandria. ማለት የዛሬው ኢጂፕት ከአሌክሳንድሪያ የሚባል ነገር ነው። The translators rendered the word Hebrew Cush the Greek word Ethiopia, a term that ancient Greeks used for any country to the south of their known world. Ethiopia, which comes from the word Ethiopia, black face. Imagine the geographical territory of where this Ethiopia is in black face is the value it in known the bara. Greek to their south man, black face was therefore a very imprecise term, incorrect term, no? That would be applied to all Africa, as it was known then, and even to India. Some Greek historians thought that Africa and India really were one and joined together somewhere in the far south to form one continent. So, when the Greek Bible translation, the Septuagint ማለት በሰባ ሰዎች የተተረጎመው አይደለም። በግሪክ ቋንቋ Septuagint all the መጀመሪያም ባይብል የተረጎሙት ሰባ ሰዎች ስለሆኑ the Septuagint ማለት ሰባ ሰዎች ማለት ነው። As it was called after the 70 translators ማለት ነው who allegedly participated in the translation process used the word Ethiopia. It was a ከዛ ከሴፕቱጀንት ትራንስሌሽን በፊት ኢትዮጵያ ምን ወርድ አልነበረም። ኢትዮጵያ ማለት ኤቶፒስ ብላክ ፌስ ወይም ሳንበር። ሀበሻ ማለት ምን ማለት ነው? ቦይደው ማለት ሀበሻ የሚለው ስም ትርጉሙ ምንድነው? ሀበሽ ማለት አረብኛ ቋንቋ ነው። ሀበሽ ማለት የተዳቀለ ማለት ነው። አሁን ሱዳን ተሰደ ምን አባላክ ተቻለ መግኑን ሀበሽ ማለት እብድ ነው የምትባለው። እብድ ሀበሻ ማለት ነው። አረብኛ ነው። ያም ምንድነው ከነሱ የሴሜቲክ የሆኑ የተወሰኑ ነጋዴዎች ሄደው በሃይላንድ ክርስቲያን ኢትዮጵያ በሚባለው ዛሬ በአጎ ምድር፣ በኩሽ ምድር፣ በኢሮቦች ምድር ኢሮብ ማለት እዚህ በሰሜን አሁን ኤርትራና ኢትዮጵያ የሚጣሉበት ምድር ማለት ነው። ኢሮቦች የሚኖሩት እታው አይነት እንትኖች ናቸው። ኩሽቲክ ሀማይቲክ የሆኑ እንደ ኦሮሞ፣ እንደ አፋር፣ እንደ ሀዲያ፣ እንደ ሌላም እንደ ወላይታ እንደ አጎ ያሉት ህዝቦች ናቸው። እንደውም የአጎ ዘሮች ናቸው። እና ከዛ ተጋቡ የሆነ ተዳቀለ ህዝብ ተፈጠረ። ሀበሽ የሚለው ነገር አቢስ ከሚለውም ጋር ቀርብ ይችላል የሚሉ አሉ። ሀበሻ ማለት የተዳቀለ ማለት ነው። ያንን የሚቀበለው በአረብኛ ቋንቋ ተሰጣቸው ስም የሚቀበሉት አረብ አይደለንም ጥቁርም አይደለንም አንደኛ ሳትስፋይድ ይሆናሉ because they are not considered as black ሀበሻ ነን። ያ ከነጩ ከአረቡ ያለ አልበለጠ ጥላቻ ነው ያላቸው እና ያንን ከሴቭ ያደርጋቸዋል። it's a saving ነው saving ነው ራሳቸውን ያድናል ከጥቁር ከነጭ ደግሞ ነጭ እንዳሉ ቆዳቸው ለጣይ ስለማይል ነጭ ነው ሊሉ ስለዚህ ሀበሽ የሚለው ነገር they will be comforted in that name. How did it come into being? By brainwashing through century, nothing else. It is an insulting name in the first place. ራሳቸው እንዲያውቁት ግን እያደረ ይሰተም እያደረሰ ወደ እውነት እንደሚለወጥ በዚህ ነው እንትን ያሉት። ሀበሻ ማለት እንደውም ሀበሻዎች ሀበሻን የሚተቀበሉት ከጥቁርና ከነጭ ራሳቸውን ለመለየት ነው። ጥቁርም አይደለም the first place. even Abyssinia ሀበሽ የሚለው ነገር ራሱ አንደኛ ከጥቁርነት ነፃ ያወጣል፣ ሁለተኛ አፍሪካዊነትን ያስክዳል፣ ሶስተኛ የስድብ ስም ነው ሌላ ወገን የሰጠ ትርጉሙንም ጠንቅቀህ የማታውቀው ነው። ሌላ ደግሞ ሀበሻ የሚለው ነገር ኦሮሞን፣ ሀዲያን፣ ሽናሻን፣ አጎን፣ ወላይታን፣ ሶማሌውን፣ ቤኒሻንጉልን ህዝብ አያጠቃልልም because they are not Habashas. They don't accept this name. They don't even know it. ስለዚህ አንደኛ የእነሱን ሱፐርማሲ፣ ሁለተኛ denial of African identity እና in between this ያሉ ሰዎችን ለማለፍ በስድብም የመጣ አጣሪ ያምነ ተቀብሎ ያንን ግሎሪፋይ አድርጎታል። ያ
የመላ የኢትዮጵያ ሩሊንግ ክላስ ፊሎሶፊ ነው። ሌላ ደግሞ ኦሮሞ ጋላ ማለት ሃይማኖት የሌለው ከባህር ማዶ የመጣ አገር የሌለው ሃይማኖት የሌለው ጨካኝ ብሎ ቁጭ አድርጎታል። ጨካኙ ማን እንደሆነ ታሪክ አስረድቶታል። ማንን እንደፈጀ፣ ማንን አገር እንደቀማ፣ ማንን ባህል እንደወረረ፣ ማንን መቃብር እንዳረሰ፣ ማንን በትውልዱና በሁመናው በተፈጥሮ አምላክ በፈጠረው ስሙ እንኳን እንዲያስር ስሙን ተገዶ እንዲቀይር እንዳደረገ ያንን ግፈኛና በደለኛውን ማን እንደሆነ ትንብለናል። I'm not saying that all the Maharaj responsible for that ruling class ማለት ነው። ሚኒሊክ በህዝቦች ላይ ወንጀል መፈጸሙን እነዚህ ወገኖች በሚገባ ያውቁታል። ነገር ግን ያንን ወንጀል ለመካድ ይሞክራሉ። መካድ ብቻ አይደለም፣ ለነዚያ ከህዝቦች አንፃር ለተፈጸሙ ወንጀሎች ማረጋገጫ ለመስጠት ሲሞከር ይታያል። ያ ብቻም ሳይሆን ለነዚያ ግፎች ጥሩ ስም የመስጠት ዝንባሌ ያለ። እዚህ ጋር መጠየቅ የፈለኩት እነዚህ ወገኖች ለምንድነው ከሚኒሊክ ወንጀል ጋር የሚቸገሩት? አንደኛ የሴንስ ኦፍ ቢሎንጊንግነስ ነው። ለምሳሌ the weak part of society sometimes they identify themselves with a megalomania ወይም ደግሞ የታላቅነት ችግር አለባቸው። ምንድነው አንድ ያልነበረውን ታሪክ 3000 ዘመን የኖረች አገር ግን ፊክቲሽየስ የሆነ ታሪክ ካባል ስትሄዳለ። ያ ራሱ ዲዚዝ ነው፣ ህመም ነው፣ ፓቶሎጂክ ላይንግ። የኦሮሞ ህዝብ ሮምን ይገዛ ነበር ብዬ ዝም ብል የመጋሎማኒያ ወይም ደግሞ ህመም አለብኝ። ኦኬ 3000 ዘመን ነው ያለው ብዬ ባለነ ማስረጃ ባልተደገፈ በሽታ ተላክፌ ቢሆን it is a kind of pathologic lying and it's a disease, a megalomania, ታላቅነትን እንትን ማድረግ አይነት ነገር ነው። እያታደብሩ ከማሞ ሙዘምል ከነገሪ ሁሉ እየዋቆጉቱ አብዱላ ገነሞ እየባሩ ቱምሳ እየለሞከሱ ከንጃራባ ገዳ አዩሬን ዩሴ ደጌሳ ባቡሬን ሎዬ ደጌሳ ደርገጎን ሃኬ ደጌሳ ሸመረን ኢልልቤ ደጌሳ ሸምባታ ዱበዱ ወላይታ ዱበዱ ሀዲያ ዱበዱ ሲዳማ ዱበዱ መዳገራ ኬሳ ሀረሪ ዱበዱ ጉራጌ ዱበዱ ኦርኮባ ዱበዱ ሶማሌ ዱበዱ መዳገራ ኬሳ ilmanama jechuun maliikaanisa yoonaasuun qabanne siqoonne keessa eessaan narraa rafa eessaan narraa ciisa harrallee ilmisaa nurratti beeksisa addunyaanaa beektu seenaanaa dubbaatu historii afrikaa Milik binensa ከዚሁ ጋር በተያያዘው ቦይዳው ተስፋዬ ገብረአብ በተለያዩ ስራዎቹ ስለ ኦሮሞ የሚያነሳ መሆኑ ይታወቃል። በዚህም የቡርቃ ዝምታ መጽሐፉ ላይ አንድ ወይም ሁለት ገጽ ሀተታ ተፈጽሞ የነበረውን የሀበሾች ግፍ በኦሮሞ ህዝብ ያሳደረውን ስሜት አንስቶ ጽፎ ነበር። ነገር ግን ተስፋዬ ስለ ኦሮሞ የጻፈው እዚህ ጋር የኔ ጥያቄ ማለት ነው ኦሮሞ ስለ ራሱ ከሚያውቀው ጋር ሲስተያይ ትንሽ ነውና እነዚህ ወገኖች ኦሮሞ ላይ የደረሰውን ግፍ ከማን ለመደበቅ ነው እንደዚህ የሚቸገሩት? Any criminal denies the crime he or she committed. It's a self-defense,
fear of truth and justice እና ከወንጀል ጋርም ተደብቆ ለመኖር ነው ማንኛውም ገዳይ ገደልኩ አይልም እስከ መጨረሻ ድረስ ዲበዛ ባልሞት ተጋዳይ ስለዚህ የሚክዱት ያኖሌን ተስፋዬ ገብረአብ ጻፈው ምንም አይነት ከበሬት አንስቶ የጻፈው ነገር የለም በሁለት መንግስት ውስጥ የተገነዘበው ነገር አለ በኃይለ ሥላሴ መንግስት በደርግ መንግስት በወያኔ መንግስት ሶስት መንግስትን በያልሳንም ልጅ ሆነ እንጂ በመጠኑ አይቶታል እና ያጣው እነዚህ የሚክዱ ነገሮች የማንኛውም it is a pattern of any criminal to deny the crime they committed እና ይሄን ብሎ ነው ይሄን ገደል ዘረፍን ድሮቹ ይሻላሉ ያቀናነው ሀገር ይላሉ the land we colonized the people we defeated the people we killed የቀድሞ the Amara ruling class they were much better because they were crude and the truth they feel proud of killing conquering truth deny ያደርጋሉ ተስፋዬ ገብረአብ ጻፈው ጽሁፍ እንደውም አጭርና ያስተጋነነ አንደኛ እነዛ የሚከራከሩ የተስፋዬን ኃይል በኦሮሞ ህዝብ ማከል አልኖሩ ተስፋዬ በደርግ ዘመን በኦሮሞ ላይ ደርሶን አይታል አካባቢው ኖሯል በአዳ አካባቢ በቦሾፍቱ ተወልዶ ኖሮ በደንብ ያውቃል በኦሮሞ ላይ የተደረሰው እኔ ግድማቴ እጁ ተቆርጧል ግቡ አምጥቶ አንድ ሰንጋ ስላጎደለ why do I create such a that did not happen to my grandfather why to benefit what somebody gives me money to pay me back or to compensate me no I'm just telling you my pain I'm telling you that I'm a generation of the victims you know ያስም ያኖለም የጨለንቆምስ ያለቀው ትውልድ እኮ አለ አቱ ቅድማቱን ያጣ የጨለንቆ ህዝብ ከዛ ተብተው በአንድ ኮፕቲክ ኦርቶዶክስ ህዝብ ሃይማኖት በተቀበለ ማካብ ቆጡ ተብሎ ይጠራሉ እስካድረስ ወደ 5 አውራጃ በመሐከላቸው በማቁበት ምድር እነዚህ ነው ተጠይቃቸው ግማሹ ኦርቶዶክስ ነው ግማሹ ዝም ብሎ ላሞች ናቸው ግማሹ ካቶሊክ ነው እንደ ጣው ነው አቲማድ ቆጡ ዋናው ቆጡ እዚህ የሚኖሩት ኮዮች ሀረወሎች ክዮች አቦኖች ዩርቆች እንደዚህ ናቸውና ከዚህ ለምንድን ነው እነሱ ቆጡ ብሎ አመጣቸው ከሄዳ ሀገር ከቆጡ ሀገር nobody told him even they were from Harar ያ እዚህ አይነት ዲስሎኬሽን አለ ኢሉባቦር በመሬት ዞታ ተርቼ ነበር በቾ ቀዳም ይባላል ለበቾን እኔ ማቀው በሸዋ ውስጥ በቀድሞ አጠራል በሸዋ በተራጃ በቱልቦሎ አካባቢ በባንቱ አካባቢ በቶሌ በአዋሽ አካባቢ በሰርቢ አካባቢ ኮሊሶ ከተማ ድረስ ያለው በቾ በዳው በቡሳ አካባቢ ያለው ህዝብ ነው ማቀው እዚህ ሻው ኢሉባቦር ሲል በቾን ብሎ ይቻሉ በቾ ቃል ገበሬ ማህበር አጋጣሚ ዛካሪ ስለሳቸው ማለት በቾ ነው አከሚት በቾ ታዲያ እንዴት ሆናችሁ በቾ ሆናችሁ ድሮ መሬቶችን ሲወስዱብን ነፍጠኞች አምጥተው እዚህ ያሰፈሯችሁ ማን ራስ ተሰማን አሉ እንዴት ራስ ተሰማ ለምን እናንተን አመጣችሁ እዛ ያለው መሬት ለራሳቸው ጋሻ ጃግሪ ለጦር ተከታዮቻቸው ስለሰጡ እንደሚሊሻ ትዋጉልኛላችሁ ብሎ አሽከር ይዘው አመጡ እዚህ ላይ ያፈስሱን ከዛ በኋላ ልጅን ሳመጣ ጎዳችን ስንመጣ ሌላው ሊጠይቀን መጥቶ እዚህ ቀርቶ በዛም ቦታ ሰፈራውን ትናልና እንዳውም የበቾ ወረዳ አሉ በነገራችን ላይ እዛ አካባቢ ያለውትን የኦሮሞንስ በተወላጅ ሆነ በኢሉ አባቦር ኢቪክስ አረዋቸው ኦኬ ከዛ ነቀሏቸው ከዛ ፈጀት እና ከሸዋ የመጡትን የራስ ናዶ ሰፈርተኞች ተብሎ የራስ ተሰማናዶ አባ ውቃው የሚባሉ ራስ ንጉስ ኢያሱ ልጅ ኢያሱ ጊዜ በሬጀንትነት አስተዳድሯል ጎሬንም ኢትዮጵያውና ከተማ ነው ብሎ እንትን ብሎ መቆጣት አሁን ያለውን ተካልኝ ገዳሙ የጻፈውን ጽሁፍ the Republicans on the throne የሚለውን አንብ ስለዚህ መሃል ሀገር የነበረው የቱለማ ኦሮሞ ከመጨፍጨፍና ከመዘረፍ ባሻገር መፈናቀልም እጣ ፋንታው ነበር ማለት ነው የቱለማ ህዝብ the first victim to fall into the hands of the brutal Abyssinian ruling fascist regime black fascism የጥቁር ፋሽዝም የጥቁር የዘር አጥፊ መንግስት የምኒልክ የሳህለ ስላሴ እነዚህ ፋሽስታዊ የጥቁር ፋሽስት ስርዓቶች እየተመሰረቱ በሚካሄዱበት ጊዜ የመጀመሪያው ቪክቲም የራያ የወሎ የሸዋ ነው የቱለማ ህዝብ ነው እና የቱለማን ህዝብ ዝርዝዩ የሚያደርገው ከፈጁ በኋላ ምድሩን በሙሉ ለምሳሌ የመሬት ስርዓት ላይ ጋር የሚሄድ ነገር ነው የመሬት ስርዓት የሙሉ ግብር